ተመልካቾች እንግዲህ ዛሬ በውቧ እጅጉን ለምለሟ ሐዋሳ ከተማ እንገኛለን። በሐዋሳ ከተማ እንግዲህ ዛሬ ቆይታችንን እናደርጋለን። ሐዋሳ ከተማ ምን ትመስላለች? የዚህ በፊት ታሪኳስ ምን ይመስላል? ምን አይነት የቱሪስት ማዕከሎች አሏት? የሚሉትን ከሰፊው በትንሹ ለማየት እንሞክራለን። ካለችን ጠባብ ጊዜ አንፃር በትንሹ ለማየት እንሞክራለን። አብራችሁን ቆዩ ተመልካቾቼ። ሻፌቱ ሽቀና ጌሮ ማስረና አይት ጫምባላላ ኢሊና ሆነ ቶኪቻ ተመልካቾቼ እንግዲህ ዛሬ ወደ በሐዋሳ ከተማ እንገኛለን። ሐዋሳ ከተማ እንግዲህ የተመሰረተችው በአፄ ኃይለ ሥላሴ ጊዜ በ1952 ዓ.ም ነው። ይህችው ከተማ እንግዲህ በ1962 ደግሞ የከተማ አስተዳደርነት ጀመረች። በ1968 ደግሞ የሲዳማ ግዛት በዛቱ ሲዳማ ግዛት ነበር የሚባለው የነበረው በሲዳማ ግዛት ዋና ከተማ በመሆን ማገልገል ጀምራለች። ከዛም በኋላ ደግሞ ብዙዎቻችን እንደምናስተውሰው እስከ ቅርብ ጊዜ ድረስ የደቡብ ክልል ብሔር ብሔረሰቦች ዋና ከተማ በመሆን ታገለግል ነበረ። አሁን ደግሞ በቅርቡ ጊዜ ደግሞ ሲዳማ ክልል በክልልነት ደረጃ ከተዋቀረ በኋላ የሲዳማ ክልል ዋና ከተማ በመሆን እያገለገለች ትገኛለች። እንግዲህ የሐዋሳ ከተማ ማለት እንግዲህ የ66 ዓመት እድሜ ያላት ከተማ ናት ማለት ነው። ይህ እንግዲህ ወጣት ነው ጎልማሳ ብለን ከምንጠራቸው ከተሞች ውስጥ ናት ያለችው። ይህ እንግዲህ ከእድሜዋ አንፃር እንግዲህ በጣም ከፍተኛ እድገት ውስጥ ያለች ከተማ ናት። እጅጉን በከፍተኛ ሁኔታ ትልቅ እድገት ውስጥ ያለች ከተማ ናት። ሐዋሳ ከተማ ሌላ ስያሜ እንደነበራት በነግራችሁ ምን ይሰማችሁ? ሐዋሳ ከተማ እንግዲህ ሐዋሳ ከመባሏ በፊት አዳሬ ተብላ ትጠራ ነበረ። እንግዲህ እቺው ከተማ ሐዋሳ ተብላ አሁን የተጠራችው ቅርብ ጊዜ ጀምሮ ነው። ሐዋሳ ማለት እንግዲህ ተብሎ የተጠራችው ከሐዋሳ ሐይቅ ጋር ተያይዞ ነው። ሐዋሳ ማለት የሲዳማኛ ቃል ሲሆን ሰፊ የውሃ አካል የሚል አይነት ትርጉም አለው። እንግዲህ የሐዋሳ ከተማ ከሐዋሳ ሐይቅ አጠገብ እንደመሆኗ በተን ይህንን ስያሜ ልትይዝ ትችላለች ማለት ነው። ይህችው ከተማ እንግዲህ በታላቁ ሪፍት ቫሊ ስምጥ ሸለቆ ውስጥ እንደመገኘቷ መጠን ሞቃታማ የሚባል የአየር ጸባይ አላት። ሆኖም ግን በጣም ለምለም እና እጅጉን ውብ የሆነች ከተማ ናት።
ተመልካቾች እንግዲህ አሁን ከፊት የምታዩት ደግሞ ጉድማሌ ይባላል። እንግዲህ ያለነው ሲዳማ ክልል እንደመሆኑ መጠን የሲዳማ ዘመን መለወጫ ጨምበላላ የሚከበርበት ቦታ ነው። እዚህ ቦታ ላይ ነው እንግዲህ ሲዳማ ሕዝብ ሰብሰብ ብሎ የዘመን መለወጫውን የሚያከብረው እዚህ አካባቢ ነው። እንግዲህ በዚህ አሁን የታጠረው አካባቢ እንዳለ እዚህ ክብረ በዓሉ የሚካሄድበት ቦታ ነው። እንግዲህ እኛ ደግሞ አሁን ወደ ቀጣይ ወደ አሞራ ገደል እየሄድን ነው ያለነው። አሞራ ገደል ደግሞ ስንደርስ ደግሞ የሐዋሳ ሐይቅን ደግሞ በተወሰነ መልኩ እናየዋለን። ያው እንግዲህ አሁን ወደ አሞራ ገደል ጉደመሌ ደርሰናል። አሞራ ገደል መግቢያው ነው። በዚህ ነው የሚገባው የአሞራ ገደል። እንግዲህ አሁን ይሄ እጅጉን ያምራል። በጣም እጅጉን ግሪን የሆነ ኤሪያ ነው። የሚገርም ተፈጥሮ ነው ያለው። እንደምታዩት ዛፎቹ በጣም ሰፋፊ ናቸው። ለምለም ነው በጣም። እንግዲህ እዚህ ጋር ብዙ ሰዎች ወደዚህ አካባቢ መጥተው እንደሚዝናኑ ነው የሚያሳየው። ብዙ ሰዎች አሉ፣ ዳር ዳር ይዘው አሉ። ያው መቅረጹ ተገቢ ስላልሆነ ነው። ቦታው እንግዲህ አሞራ ገደል ይባላል። አሞራ ገደል እንግዲህ የተለያዩ አይነት ጉሬዛዎች፣ ጦጣዎች እዚህ ቦታ ላይ ይገኛሉ። የተለያዩ አይነት ጉሬዛዎችና ጦጣዎችን እንግዲህ ሰዎች ላይ በማስቀመጥ ፎቶ በማስነሳት እዚህ ጋር የሚተዳደሩ ወጣቶች አሉ። የተወሰነ ብር ከፍላችሁ ጦጣዎቹን እናንተ ላይ እንዲወጡና ፎቶ እንድትነሱ ያመቻቹላቸዋል። እንደምታዩት እንግዲህ ጦጣዎቹም ጉሬዛዎቹም በጣም ፍሬንድሊ ናቸው። ሰማይ ሲለወስ ደመናው ሲለብስ ብርሃን ሲጠፋ ጨለማ ሲነግስ ጨረቃ ሲደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ። ነይ ነይ ያገሬ ልጅ ነይ ነይ ያገሬ ልጅ ሀገር ሀገር ይላል ይህ ሀገር ብርቁ እኔም ሀገር አለ የሚታይ በሩቁ። አሞራ ገደል እንግዲህ ይህንን ይመስላል ተመልካቾቼ። እጅጉን በጣም ውብ ነው፣ በጣም ግሪን ነው። እንግዲህ ከአካባቢ ሰዎች እንደሰማሁት ከሆነ አሞራ ገደል የሚለው ስያሜ የተሰጠው በጣም ብዙ አይነት አሞራዎች እዚህ አካባቢ ላይ ስለሚኖሩ ስለሆነ የተለያዩ አይነት አሞራዎች፣ ዳክዬዎች እዚህ አካባቢ ይኖራሉ። የተለያዩ አይነት አዋፍትም እዚህ አካባቢ ይኖራሉ።
እንግዲህ ተመልካቾቼ ከዚሁ የጀልባ አገልግሎት ከፈለጋችሁ በጀልባ ላይ ወጣችሁ በሐዋሳ ሐይቅ ላይ እንግዲህ መዝናናት የምትችሉበት ሁኔታዎች አሉ። እዚህ ጋር እንደምታዩት ጀልባዎች አሉ። ዋው ግን የሆነ ጥቁር አርጌ ነበር ማስበው ወደ አረንጓዴነት ያደላ ነገር አያለውኝ። እኔ ጥቁር ውሃ እንደሆነ ነበር ማቀው የነበረው። ከኔ ከሆነ እንግዲህ አርሙኝ በኮሜንት ላይ። እኔ ጥቁር እንደሆነ ነበር ማቀው እስከ ቅርብ ጊዜ ድረስ። አሁን ላይ ግን አረንጓዴ ሆኖ ያየሁት። እጅጉን ጸጥ ያለ ቦታ ነው። ደስ የሚል ቫይብ አለው። ከራስ ጋር ለመነጋገር በጣም ሁነኛ የሆነ ቦታ ነው። ጊዜ ካለን ደግሞ የፍቅር ሐይቅም እንሄድና ፍቅር ሐይቅንም ለማየት እንሞክራለን። እስቲ ደግሞ አሁን ወደ ከተማ እንወጣ። እስቲ እንግዲህ እዚህ ጋር ሙሽሮች ይታዩኛል። እንግዲህ ቦታው አረንጓዴ እንደመሆኑ መጠን ለመስክ ፎቶ እንግዲህ አካባቢ ሰዎች እዚህ አካባቢ ይነሳሉ። እዚህ ጋርም ሌላ እንግዲህ እንኳን ደስ አላችሁ መልካም ምኞታችንን እየተመኘን እንግዲህ ወጣን ያለነው አሁን ዋማሚያጋ ሻፌቱ ሽቀና ጌሮ ማስረና አይት ጫምባላላ ኢሊና ሁኔ ቶኪቻ ከተማ እንግዲህ እንደምታዩት ተመልካቾቼ በከፍተኛ ሁኔታ የኮሪደር ልማት እየተሰራላት ነው። እንደ አዲስ አበባ እንግዲህ መንገድ መብራቶቿም እንደ አዲስ አበባ እየተቀየሩ ነው ያሉት። የሳይክል መንገዶች እንዲሁም ደግሞ የእግረኛ መንገዶች እየተሰሩ ነው ያሉት። በከፍተኛ ሁኔታ ከተማ በሙሉ ማለት ይቻላል በከፍተኛ ግንባታ ውስጥ ነው ያለችው። የተለያዩ አይነት ህንጻዎች እንደምታዩት እንግዲህ ግንባታ ላይ ናቸው። መንገዱ ግንባታ ላይ ነው። በነገራችን ላይ ከዚሁ ጋር አያይዤ መናገር ፈልገው ነገር እጅጉን በጣም በመሰረተ ልማቶች በጣም ጥሩ የሚባል ደረጃ ላይ ያለች ከተማ ናት ኢትዮጵያ ውስጥ። እኔ በዚህ ጉዳይ በጣም ሊመሰገን የሚገባ ነገሮችን ነው ከተማ አስተዳደሩ እያደረገ የሚገኘው። በጣም ጥሩ ነገር ነው ይሄ ነገር። ተመልካቾች እንግዲህ ሐዋሳ ከተማ በአሁኑ ሰዓት ላይ የሲዳማ ክልል ዋና ከተማ በመሆን እያገለገለች ትገኛለች። እቺ ከተማ እንግዲህ ከአዲስ አበባ ወደ 270 አካባቢ ኪሎ ሜትሮችን ርቀት ላይ የምትገኘው እንግዲህ እቺ ከተማ አስተዳደር በ8 ክፍለ ከተሞች ተዋቅራ የምትገኝ ሲሆን አዲስ ከተማ፣ ሐይቅ ዳር፣ ባህል አዳራሽ፣ ምስራቅ፣ መናኸሪያ፣ ታቦር፣ መሀል ከተማና ቱላ ተብለው የሚጠሩ ክፍለ ከተሞች አሏት። እነዚህ 8 ክፍለ ከተሞች እንግዲህ የከተማውንና የገጠሩን ክፍል የያዙ ናቸው። አጠቃላይ እንግዲህ በዚህችው ከተማ ውስጥ ወደ ብዙም ባይሆንም ወደ 387561 አካባቢ ሰዎች በከተማዋ ውስጥ እንደሚኖሩ የከተማ አስተዳደሩ ዌብሳይት ላይ ያገኙት መረጃ ይጠቁማል። እንግዲህ
በዚሁ ከተማ ውስጥ የተለያየ አይነት ብሔረሰቦች የሚኖሩ ሲሆን የሲዳማ፣ የአማራ፣ ወላይታ፣ ኦሮሞ፣ ጉራጌ እና የመሳሰሉ የተለያዩ ብሔረሰቦች ይኖራሉ። በብዛትም ደግሞ የሚነገሩ ቋንቋዎች ውስጥ ደግሞ ሲዳመኛ፣ አማርኛ፣ ወላይትኛ፣ ኦሮምኛ እንዲሁም ደግሞ ጉራጌኛም በብዛት የሚነገሩ ቋንቋዎች ናቸው በዚህ ከተማ ውስጥ። እንግዲህ ከተማ በጣም በብዙ መልኩ በመሰረተ ልማት የተሟላች ብትሆንም የተለያዩ አይነት የቱሪስት ማዕከሎች አሏት። ከነዚህም ውስጥ የሐዋሳ አሳ ገበያ አለ። የኢኮ ሴንተር የሆኑ ሪዞርቶች አሏት። የተለያዩ ባህላዊ ፓርኮች አሏት። እንዲሁም ደግሞ ሁሌም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች መሰረት ገብርኤልን ለማክበር የሚመጡባት ተመራጭ የሆነች ቦታ ናት። እንግዲህ አሁን ያለነው ወደ ገብርኤል አካባቢ ነው። አደባባዩ ጋር ነን። ከቻልኩኝ ማቆም አይቻልም። እንግዲህ አደባባይ ላይ ስለሆንን ለማሳየት ሞክራለሁ። እንግዲህ ገብርኤል ያው እዚህ አካባቢ እዚህ ጋር ነው ገብርኤል። እንግዲህ ከዚህ ባለፈ ደግሞ የከተማዋ ሁለት አይነት ስቴዲየሞች አሏት። የድሮ ስቴዲየም እና አዲስ አሁን ቅርብ ጊዜ የተገነባ ስቴዲየም አላት። ይህም ሐዋሳ ከነማ ስቴዲየም ነው። ከተማዋ እንግዲህ በብዙ መልኩ በመሰረተ ልማቶች እንዲተሟላች እንዳለች ሆና እንዲሁም ደግሞ አሁን ላይ ቅርብ ጊዜ ጀምሮ ኤርፖርት ተሟልቶላት ኤርፖርት አሁን በአሁኑ ሰዓት ላይ አገልግሎት እየሰጠ ይገኛል። ቀደም እንዳልኳችሁ እንግዲህ የተለያዩ 8 ክፍለ ከተሞች አሏት። በእነዚህ ክፍለ ከተሞች ውስጥ ደግሞ የተለያዩ ሰፈሮች አሉ። ለምሳሌ ለማንሳት ያህል የተወሰኑትን እንግዲህ ዋርካ ሰፈር፣ አቶቴ፣ 7ኛ ካምፕ፣ ዲያስፖራ፣ አዲሱ መናኸሪያ፣ አሮጌው መናኸሪያ፣ ሎቄ፣ ሪፈራል፣ ቲቲሲ፣ ኪሮ፣ ጨፌ፣ ኢንዱስትሪ ፓርክ፣ ፒያሳ፣ አረብ ሰፈር፣ አዲሱ ስቴዲየም፣ አሮጌው ስቴዲየም እያሉ እንግዲህ የተለያዩ አይነት ሰፈሮች አሏት። እንግዲህ በእነዚህ በ8ቱ ክፍለ ከተሞች ውስጥ እነዚህ ሁሉ ሰፈሮች እንግዲህ ይጠቃልሉ ነው። ያልጠራዋቸው ሌሎች ያሉ ካሉ እንግዲህ በኮሜንት እስቲ የሐዋሳ ልጆች መሆናችሁ ሐዋሳ የምታውቁ በኮሜንት ላይ እንግዲህ አሳውቁኝ። እንግዲህ ቅድም እንዳልኳችሁ የአሳ ገበያው፣ የሐዋሳ ሐይቅ ከእንደገና ደግሞ የቅዱስ ገብርኤል ቤተክርስቲያን በጣም ከፍተኛ ሁኔታ የቱሪስት ማዕከል የሆኑ ቦታዎች ናቸው። ከሱ ባለፈ ደግሞ እንግዲህ የትምህርት ማዕከልም አላት። እንግዲህ ኢትዮጵያ አሉኝ ከምትላቸው ዩኒቨርሲቲዎች ውስጥ አንዱ የሐዋሳ ዩኒቨርሲቲ የሚገኝበት ቦታ ነው። ሐዋሳ እንግዲህ በብዙ መልኩ እንግዲህ ብዙ አይነት ትምህርቶችን በማስተማር ይታወቃል። በብዙ መልኩ ስሙ ሲነሳ ይታወቃል። ሐዋሳ ዩኒቨርሲቲ እንግዲህ የተማራችሁ ሰዎች እስቲ ትውስታችሁን እስቲ አጋሩን በኮሜንት ላይ። ሐዋሳ ቤሌማ ሲዳማ ቤሌ ላኢሴ ቤሌማ አምራተ ሸለማ ሐዋሳ ቤሌማ ሲዳማ ቤሌማ የፍቅር በቀኝ ሁሌም ነሻለኝ ሐዋሳ ቤሌማ ሲዳማ ቤሌማ ውበትሽ ቤሌማ በቀን በጨለማ ሐዋሳ ቤሌማ ሲዳማ ቤሌማ ሐዋሳ ጊዶን ደቂ ይደብሮ ባደቂ ነዮ ዋኖ 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 ሐዋሳ ቤሌማ ቤሌማ ሲዳማ ቤሌማ ሐዋሳ ሲዳማ ቤሌማ ሲዳማ ቤሌማ ማድመቅ ነው በሐዋሳ በበሮች ታጅቦ ሲዳማ በበሮች ሐዋሳ ቤሌማ ሲዳማ ቤሌማ ሐዋሳ ቤሌማ ሲዳማ ቤሌማ ሐዋሳ። ተመልካቾች እንግዲህ
የተዝናናችሁ ፈታ ያላችሁ እንደሆነ ሙሉ ተስፋ ነኝ። እንግዲህ ላይክ ያረጋችሁ ሰብስክራይብ ያረጋችሁ እንዲሁም ደግሞ ቪዲዮዎቹን ሼር በማድረግ ከጎኔ እንድትሆኑ በታላቅ ትህትና እየጠየቅኩኝ እንግዲህ በቀጣይ ደግሞ ያለነው ሲዳማ ክልል እንደመሆኑ መጠን ያው እንግዲህ እዚህ ድረስ መተን የሲዳማ ክልል ባህላዊ ምግብን ሳንመገብ መሄድ ነውር ነውና የሲዳማ ምግብ ያለበት ቦታ አሁን እየሄድን ነው። ወደ ምግቡ ወዳለበት ቦታ እንሄዳለን። ምግቡ ምን ይመስላል እንግዲህ በጣም በብዙ መልኩ ተነግሮኛል። ከአብዛኛው እንግዲህ ምግቦች እዚህ አካባቢ ከባህላዊ ምግቦቹ ከቆጮ ጋር የተያያዙ ናቸው። ቆጮ የተለያየ ፎርሙ እየተሰራ ነው እንትሚለው ቆጮ ከቅቤ ጋራ ነው የመሳሰሉ ናቸው እና በጣም እንደሚጣፍጥ ብዙ መልኩ ተነግሮኛል። እስቲ ምን ይመስላል የሚለውን ደግሞ አብረን ምናይ ይሆናል። ወደ የሲዳማ ባህል ምግብ ቤት እንሂድ እስቲ። ይሄ ጩካሜ ይባላል። ቅቤ ሳይገዛ ትንሽ ቅቤ ነው የሚሰራው። ይሄ ቡርሳሜ ይባላል። ራሱ ቆጮ ነው ግን ቅቤ ይበዛበታል። ስቀጥል ይሄ ደግሞ ከቡላ ነው የሚሰራው። ኮፋሜ ይባላል። ይሄ ደግሞ የበቆሎ ነው የሚሰራው። ጫንጫናሜ ይባላል። ምን ይባላል? ጫንጫናሜ። አዎ። እነዚህ ደግሞ ይሄ ከጤፍ ነው የሚዘጋጀው። ይሄ ከቆጮ ነው። ይሄ በቆሎ ቂጣ ነው። ይሄ ቆጮ ሞልቾ ይባላል። አለቆቼ እሱም ይባላል። እሱ የቦሎቄ ለጾም ሙስሊም ናቸው ከፈለገ እንደዚህ ነው የሚሰራው። ይሄ በስጋ ብቻ። ይሄ ጎመን በስጋ ጮካሜ ላይ የሚጨመረው ነው። ይሄ ደግሞ ሳምበር አዚ ስፔሻል ስናዝስ እንጨምረው። ይኸውላችሁ ምንድን ነው ጨጓራ? አዎ ምላስ ሳምበር ምንድነው? ምላስ ሳምበር አዚ ስፔሻል ስታዘዝ በሱ ነው የሚሰራው። መልካም ቆይታ። ሐዋሳ ውስጥ ሌላ ለየት ያላየሁት ነገር እንደዚህ የሁላችሁ ባነር በሳይክል ላይ ተሰርቶ እየጎተቱ ይሄዳሉ። ልክ እንደ ማስታወቂያ ነው፣ ተከፍሏቸው እንደሚሰሩ ነው የተነገረኝ። በጣም የሚገርም ነው። በጣም አሪፍ የቢዝነስ አይዲያም ነው። እንግዲህ አሁን በልተናል ጠጥተናል። ወደ ሻሸመኔ እየወጣን ያለ ነው። አሁን ወደ ሻሸመኔ ስንወጣ እንግዲህ ጥቁር ውሃ አብረን እናያለን። መውጫ ላይ ምን ይመስላል የሚለውን ስንገባ እንደነበረው እንግዲህ አብረን ምናየው ይሆናል። Wabammeyaga shafeetu shiqeenna geerru maasireenna ayitti cambalalla eelina hune tokkicha
ሰሜን አፍቆኝ ስመለስ ሲዳማ በሩቅ እየታየኝ የታቦሩ ግርማ ሌምቦ 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 ለና ሌምቦ 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 ለና ሌምቦ 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 ለና ሌምቦ 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 አይቴ ጨምበላላ አይቴ ጨምበላላ አይቴ ጨምበላላ አይቴ ጨምበላላ ባገር ባህል ጨምበላላ ቤቴ ገብቼ ጨምበላላ ጡታቱን ጨምበላላ ገብቼ ጨምበላላ ልስልቁ ጨምበላላ የመንድን ጨምበላላ ሳገባላ ጨምበላላ ባንድን ጨምበላላ አይቴ ጨምበላላ አይቴ ጨምበላላ አይቴ ጨምበላላ አይቴ ጨምበላላ አይቴ ጨምበላላ አይቴ ጨምበላላ ኢላማ ጎባያ ሲዳማ ዋሳኝ ስንቅሽን ልሻለው ስምሽ እንዲነሳ ቡሪ ሰሜን አፍቆኝ ስመለስ ሲዳማ በሩቅ እየታየኝ የታቦሩ ግርማ ሌምቦ 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 ለና ሌምቦ 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 ለና ሌምቦ 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 ለና ሌምቦ 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 አይቴ ጨምበላላ ተመልካቾቼ እንግዲህ በነበረን ቆይታ ጥሩ ነገሮች እንዳያችሁ እንደተዝናናችሁ እንዲሁም ደግሞ ቁም ነገር እንደጨበጣችሁ ባለ ሙሉ ተስፋ ነኝ። በሐዋሳ በነበረን ቆይታ እንግዲህ መልካም ነገሮች እንዳያችሁና እንዲሁም ደግሞ ስለ ሐዋሳ ያላችሁን ግንዛቤዎች በተወሰነ መልኩ እንዳሳደግኩላችሁ ተስፋ አደርጋለሁኝ። ሀሳብ አስተያየቶቻችሁን በሀሳብ መስጫው በኩል አቅርቡልኝ። እንዲሁም ደግሞ ይህ ቪዲዮ እንግዲህ ላይክ፣ ሼር በማድረግ ከጎኔ እንድትሆኑ ጠይቃለሁኝ። አብራችሁን ቆዩ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ፒስ